ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። በሰሜን ሸዋ ሀገረ ስብከት ሕይወታቸውን ላጡ ኦርቶዶክሳውያን ጸሎተ ፍትሐት ተፈጸመ። መስከረም 21 ቀን 2018 ዓ.ም በሰሜን ሸዋ ሀገረ ስብከት በአረርቲ ደብረ ገነት ቅድስት ማርያም ቤተክርስቲያን ለግንባታ የተሰራ ረብራብ እንጨት ተደርምሶ ሕይወታቸውን ላጡ ኦርቶዶክሳውያን መስከረም 26 ቀን 2018 ዓ.ም በመንበረ ጸባዖት ቅድስት ሥላሴ ካቴድራል ብፁዓን አበው ሊቃነ ጳጳሳት የየመምሪያ ኃላፊዎች እንዲሁም መምህራነ ቤተክርስቲያንና ምዕመናን በተገኙበት ጸሎተ ፍትሐት ተካሂዷል። ትምህርት ቤቶቻችን እግዚአብሔርን የሚፈሩ ለሀገርና ለወገኖቻችን ዘብ የሚቆሙ ሊሆኑ ይገባል ሲሉ ብፁዕ አቡነ አብርሃም አሳሰቡ። ብፁዕነታቸው ይህንን ያሳሰቡት በባህር ዳር ሀገረ ስብከት የደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን አካዳሚ ባለ 3 ወለል ህንጻ አስገንብቶ ማስመረቁን ተከትሎ ነው። የደብረ ምሕረት ቅዱስ ሚካኤል አካዳሚ ስራውን የጀመረው 97 ተማሪዎችና 8 ሰራተኞች ይዞ የነበረ ሲሆን በአሁኑ ሰዓት በሁለት ቅርንጫፎቹ ከ2400 በላይ ተማሪዎችና ከ138 መምህራንና ሰራተኞች እያስተናገደ መሆኑ በምረቃ በዓሉ ላይ ተገልጿል። የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም በምረቃ ስነ ስርዓቱ ላይ ተገኝተው ትምህርት ቤቶቻችን እግዚአብሔርን የሚፈሩ ምግባር ያላቸው ለሀገርና ለወገኖቻቸው ዘብ የሚቆሙ ጥበበኞች የሚፈሩበት ሊሆን ይገባል ብለዋል። መረጃው በማህበረ ቅዱሳን የባህር ዳር ማዕከል ነው። ስርዓተ ቤተ ክርስቲያንን ጠብቆ በማስጠበቅ በኩል የካህናትና የምዕመናን ድርሻ ከፍተኛ እንደሆነ ተገለጸ። ይህ የተገለጸው የወልዲያ ደብረ ምጥማቅ ቅድስት ማርያም ስብከተ ወንጌል በደብሩ ለሚገኙ ካህናትና የንስሐ ልጆች ስርዓተ ቤተ ክርስቲያንን በመጠበቅ የሚገኘውን መንፈሳዊ በረከት ታሳቢ ያደረገ ምክረ አበው ትናንት መስከረም 25 ቀን 2017 ዓ.ም ማካሄዱን ተከትሎ ነው። ስርዓተ ቤተ ክርስቲያንን ጠብቆ በማስጠበቅ በኩል የካህናትና የምዕመናን ድርሻ ከፍተኛ ነው ያሉት መምህር ቃለ ጽድቅ ካሳ የቤተ ክርስቲያን መሰረተ እምነት የሚጠበቀው ስርዓተ ቤተ ክርስቲያን በሚገባ ሲጠበቅ ነው ብለዋል። ዓለም ከስርዓት ታወጣለች፣ ቤተ ክርስቲያን ግን ስርዓትን ጠብቃ ታስጠብቃለች። ስለዚህም ጠንቅቆ በማወቅና የሁሉም የቤተ ክርስቲያን አካላት ኃላፊነት እንደሆነ የደብሩ አስተዳዳሪ መጋቢ ሰናይት ኤፍሬም ገሰሰ አጽንኦት ሰጥተዋል። መረጃው በማህበረ ቅዱሳን የወልዲያ ማዕከል ነው። ብፁዕ አቡነ መልከጼዴቅ ለ425 ኦርቶዶክሳውያን ስልጠና ሰጡ። በጉራጌ ሀገረ ስብከት በቻ ወረዳ ቤተ ክህነት በምድብር ምስራቅ ፀሐይ አቡነ ተክለ ሃይማኖት ቤተ ክርስቲያን አዘጋጅነት በኦርቶዶክሳዊ ሕይወትና የትውልዱ ፈተና እንዲሁም በዕቅበተ እምነት ርዕሰ ጉዳዮች ዙሪያ ለወጣቶች ስልጠና ተሰጥቷል። ስልጠናው ወጣቶች መንፈሳዊ ጤናማነታቸውን እንዲጠብቁና ኦርቶዶክሳዊ ሕይወትን በተግባር እንዲኖሩ ለማድረግ ዓላማ ያደረገ መሆኑ ተመላክቷል። ወጣቶች በሰለጠናችሁ ስልጠና መንፈሳዊ ሕይወታችሁን ልታሳድጉና በሕይወታችሁ ልትገልጡት ይገባል በማለት ብፁዕነታቸው አሳስበዋል። ተማሪዎች ወደ ከፍተኛ የትምህርት ተቋም ሲገቡ በግቢ ጉባኤ የሚሰጠውን መንፈሳዊ ትምህርት ሊከታተሉ እንደሚገባ ተጠቆመ። ይህ የተነገረው በማህበረ ቅዱሳን የጅግጅጋ ማዕከል በ2017 ዓ.ም የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና ወስደው ወደ ከፍተኛ ትምህርት ተቋም መግቢያ ነጥብ ላስመዘገቡ ኦርቶዶክሳውያን ተማሪዎች የሽኝት መርሃ ግብር ማከናወኑን ተከትሎ ነው። በመርሃ ግብሩ ተማሪዎች ወደ ከፍተኛ ትምህርት ተቋም ሲገቡ ስለሚጠበቅባቸው አካላዊና መንፈሳዊ ዝግጅት ስልጠና ተሰጥቷል። በከፍተኛ ትምህርት ተቋም በሚኖራቸው ቆይታ የተሻለ ውጤት ማስመዝገብ እንደሚገባቸውና ጎን ለጎን በግቢ ጉባኤ የሚሰጠውን መንፈሳዊ ትምህርት በመከታተል በሁለት መልኩ የተሳለ ሰይፍ መሆን እንዲችሉ ማዕከሉ አሳስበዋል። በተያያዘ ዜና በማህበረ ቅዱሳን የወላይታ ሶዶ ማዕከል ወደ ከፍተኛ ትምህርት ተቋም ለሚገቡ ተማሪዎች የሽኝት መርሃ ግብርና የ2018 ዓ.ም የቅድመ ግቢ ጉባኤ ተማሪዎች የእንኳን ደህና መጣችሁ መርሃ ግብር የማህበሩ ስራ አስፈጻሚ ተወካዮች፣ የማዕከሉ ተጠሪዎችና ተጋባዥ እንግዶች በተገኙበት ተከናውኗል። በማህበረ ቅዱሳን ሐዋሳ ማዕከል ለግቢ ጉባኤ ስራ አስፈጻሚዎች የአገልግሎት ማስጀመሪያ መርሃ ግብር አካሄደ። በማህበረ ቅዱሳን የሐዋሳ ማዕከል ለግቢ ጉባኤያት አገልግሎት ዋና ክፍል ከመስከረም 23 ቀን 2018 ዓ.ም ጀምሮ ለ3 ተከታታይ ቀናት ከ60 በላይ ለሚሆኑ የ2018 የግቢ ጉባኤ ስራ አስፈጻሚዎች የአገልግሎት ማስጀመሪያ መርሃ ግብር በአቡነ ጎርጎርዮስ ትምህርት ቤት መናኸሪያ ቅርንጫፍ አካሂደዋል። በመርሃ ግብሩም የግቢ ጉባኤያት እቅድ ገለጻና ተገባበር፣ የተመረጡ የግቢ ጉባኤያት አገልግሎት መመሪያዎች ገለጻ ተደርጓል። በተጨማሪም የተማሪዎች የመረጃ አያያዝ እንዲሁም የማዕከሉ ስራ አስፈጻሚዎች የልምድ ልውውጥና በግቢ ጉባኤያት አገልግሎት መልካም ዕድሎችና ተግዳሮቶች ዙሪያ ውይይት ተደርጓል። መረጃው በማህበረ ቅዱሳን የሐዋሳ ማዕከል ነው። የአዲስ አበባ ሀገረ ስብከት በመልካም አስተዳደርና በሌሎች ርዕሰ ጉዳዮች ላይ ስልጠና መስጠት ጀመረ።
በአዲስ አበባ ሀገረ ስብከት መስከረም 26 ቀን 2018 ዓ.ም መልካም አስተዳደርን ጨምሮ በሌሎች ልዩ ርዕሰ ጉዳዮች ላይ በምሁራን መሰጠት የተጀመረው ስልጠና እስከ ጥቅምት 1 ቀን 2018 ዓ.ም እንደሚካሄድ ተገልጿል። የአዲስ አበባ የሃዲያና ስልጤ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ እንደተናገሩት እየተወያየን በሄድን ቁጥር ብዙ ችግሮችንና በየደጀ ሰላሙ የወደቁ የቤተ ክርስቲያን ምሁራንን ማንሳት እንችላለን ብለዋል። ስልጠና የሚሰጠው ለሀገረ ስብከቱ ለክፍለ ከተማ እንዲሁም ለገዳማትና አድባራት የሥራ ኃላፊዎች ሲሆን የሃዲያና ስልጤ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ዋና ሥራ አስኪያጅ ተገኝተዋል። ተመልካቾቻችን ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።